ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከክፋት ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። 1445ኛው የኢድ አልአድሃ አረፋ በዓል በሳይለም ወረዳ በተለያዩ ሃይማኖታዊ ክዋኔዎች በድምቀት መከበሩን የወረዳው የመንግስት ጉዳዮች ኮሚኒኬሽን ጽሕፈት ቤት አስታወቀ። የወረዳው እስልምና ጉዳዮች ምክር ቤት ለመላው የእምነቱ ተከታዮች በዓሉ የበረከትና የሰላም ይሁንላችሁ ብሏል። ዘገባው የወረዳው የመንግስት ጉዳዮች ኮሚኒኬሽን ጽሕፈት ቤት ነው። ቤቴሌም ምሩ እንደሚከተሉት አቀርባለች። በሶላትና በስግደት ስነ ስርዓቱ ላይ የወረዳው ኡሌማ ሼክ ስማይ ዲዳ ባስተላለፉት መልእክት ሙስሊሞች የእስልምና እምነት ህጎች የሚያዟቸውን ሰብአዊ ተግባራት በዚህ በዓል ወቅትም እንዲተገብሩ አደራ ብለዋል። የሳይለም ወረዳ እስልምና ጉዳዮች ምክር ቤት ምክትል ሰብሳቢ ሼክ ከማል ሲራጅ በበኩላቸው በዓሉ የነብዩ ኢብራሂምን አለይሂ ሰላም የመታዘዝና ለፈጣሪ መስዋዕት ማቅረብ እንዲሁም በዚሁም ሳቢያ መባረክን የተማርንበት በመሆኑ እርስ በርሳችን እንድንረዳዳና ለመልካም ስራ በጋራ እንድንቆም አደራዬ የጠበቀ ነው ሲሉ አሳስበዋል። በወረዳው የሚገኙ አቅመ ደካሞች በዓሉ ተደስተው ማሳለፍ እንዲችሉ በወረዳው በሚገኙ 38 መስጂዶች ዝግጅቶች መዘጋጀታቸውንም አብራርተዋል። ምክትል ሰብሳቢው ለዚህ ስራ ስኬት በገንዘብና በጉልበት የተባበሩትን ሁሉ ምንም እንኳን እስላማዊ አስተምሮ የሚፈቅደውን ያደረጉ ቢሆንም ምስጋና ይገባቸዋል ብለዋል። የሳይለም ወረዳ ምክትል ዋና አስተዳዳሪ አቶ አማኑኤል አየለ በበዓሉ ስፍራ የታደሙትንም ሆነ በተለያዩ ምክንያቶች በስፍራው መገኘት ላልቻሉ የእምነቱ ተከታይ ወገኖች እንኳን ለ1445ኛው የአረፋ በዓል በሰላም አደረሳችሁ ካሉ በኋላ የወረዳውን ሰላም ማስቀጠል የሚቻለው እንዲሁ አምረንና ደምቀን ከሌሎች እምነት ተከታዮች ጋር ህብረት ሲኖረን በመሆኑ ይህንን ማስቀጠል ይኖርብናል ሲሉ የአደራ መልእክታቸውን አስተላልፈዋል። በእስልምና እምነት ተከታዮች ዘንድ ከሚከበሩ የአደባባይ በዓላት መካከል አንዱ የኢድ አልአድሃ አረፋ በዓል ነው ያሉት ምክትል ዋና አስተዳዳሪው ህዝበ ሙስሊሙ በዓሉን ሲያከብር እምነቱ በሚያዘው መሰረት አቅመ ደካሞችን በማሰብና ያለውን በማካፈል እንዲሁም የቀደመውን የመረዳዳትና የመደጋገፍ ባህል ይበልጥ በማጠናከር መሆን አለበት ብለዋል። በዓሉን ስናከብር ፈጣሪ በረከቱን እንዲቸረን እየለመንን የአብሮነትና የአንድነት እሴቶቻችን ሳይበረዙ ለቀጣይ ትውልድ በማሸጋገር ሊሆን እንደሚገባም አሳስበዋል። በመጨረሻም ምክትል ዋና አስተዳዳሪው አቶ አማኑኤል አየለ ለመላው የእስልምና እምነት ተከታዮች የኢድ አልአድሃ አረፋ በዓል የሰላም፣ የፍቅር፣ የጤና፣ የደስታ እንዲሆን መልካም ምኞታቸውን በወረዳው ህዝብና መንግስት ስም ገልጸዋል። በስርዓተ ምግብ ማጠናከሪያ ፕሮግራም ወይም ደግሞ ኤፍኤስአርፒ ድጋፍ ስርዓት ወጣቶችን በማደራጀት በተለያዩ ስራ ዘርፎች ማስተማራት መቻሉን የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታወቀም። ምህረት ማሙ ከተደራጁት ወጣቶች መካከል ማሞ ወልደ ሚካኤል የልሞ ቀበሌ ነዋሪ ሲሆኑ በኡሚቲ ማህበር ተደራጅተው በድንች፣ በአቮካዶ፣ በአሳና የቡና ችግኞችን በማፍላት እየሰራ ያለና ካሁን በፊትም ምንም ያልነበረው በባዶ ቦታ ጀመረው አሁን ላይ ግን ይህ መንግስታዊ ያልሆነ ድርጅት ስልጠናና ሙያዊ ድጋፍን እየደገፈ ውጤታማ ልንሆን ችለናል ብሏል። በወረዳው ኤፍሲአርፒ ፕሮግራም አስተባባሪ የሆኑት አቶ ወንድሙ አስጠው ስለ ፕሮጀክቱ ዓላማ እንደሚከተለው ያብራራሉ። የምርትና ምርታማነትን ማሳደግ ነው። እዛ ውስጥ አብሮ የተካተቱ ይሄ ስራ አጥ ወጣቶችና ሴቶችን የስራ እድልን መፍጠርም አብሮ አንዱ እዛ ውስጥ የሚታይ ዋና ግብ ተደርጎ ይወሰዳል። በምግብ ስርዓት ማስተባበሪያ ፕሮግራም ወጣቶችን በማደራጀት በተለያዩ ዘርፎች በተለይም በዶሮ እርባታና የፍራፍሬ ችግኝን በማፍላት ስራ ላይ አሰማርቶ እየሰራና እየደገፈ እንደሚገኝም አቶ ወንድሙ ያብራራሉ። ከ15 እስከ 20 ሴቶች ተደራጅተው የምንደግፍበት ስርዓት ነው። ልክ ከዚህ ውስጥ እንግዲህ አንዱ የምናየው ይሄን ችግኝ ጣቢያ በቡናና ፍራፍሬ የተደራጁ ቡድኖች የምንደግፍበት ጣቢያ ነው። የችግኝ ጣቢያ ነው። 20 ወጣቶች አሉት። እዚህ አሁን ለምሳሌ 14 ወንድና 6 ሴቶች አሉ። ሌላው ልክ እንደዚሁ በፖልተሪ ወይንም ደግሞ በዶሮ እርባታ ደግሞ እንደዚሁ አውራዳ ላይ እንደዚሁ አንድ ማህበር አለን የምንደግፈው። እሱም ልክ በዶሮ እርባታ የተደራጁ ወጣቶች ናቸው የሚደገፉት። በትራፊክ አደጋ የሚደርሰውን ጉዳት ለመቀነስ የትራፊክ ፖሊስን አቅም ማጠናከርና የሰው ኃይሉን ማሟላት ወሳኝ መሆኑን የከፋ ዞን ፖሊስ መምሪያ አስታወቀ። መምሪያው ከከፋ ዞን መዋቅሮች ለተመለመሉ የትራፊክ ፖሊስ አባላት ስልጠና በመስጠት ወደ ስራ ሊያስገባ መሆኑን ተመላክቷል። ተጨማሪ ያለን
በክልል ደረጃ የሚሆን በዞናችን ከቅርብ ጊዜያት ወዲህ የትራፊክ አደጋ እየተበራከተ መምጣቱ ይታወሳል። በሌላ ጎኑ ደግሞ ከጊዜ ወደ ጊዜ የህዝብ ቁጥርና ተሽከርካሪም እየጨመረ መምጣቱ የሚታወቅ ሲሆን በዚህና በሌሎች ምክንያቶች የአደጋው መጠን እየጨመረ መሆኑን መረጃዎች ይጠቁማሉ። በዚህም በሰው ልጅ ውድ ህይወትና በንብረት ላይ የሚደርሰውን ጉዳት ለመቀነስ ብሎም ስነ ምግባር ያለው የትራፊክ ፖሊስን ለማፍራት ዓላማ ያደረገ ስልጠና እየተሰጠ መሆኑን የከፋ ዞን ፖሊስ መምሪያ ተወካይ አዛዥ ምክትል ኢንስፔክተር አጥናፍ አባት ይገልጻሉ። እንደሚታወቀው በሀገርም በክልላችንም ብሎም በዞናችን በትራፊክ አደጋ የሚጠፋ የውድ ሰው ህይወት፣ የሰው ንብረት፣ በሰው አካል ላይ የሚደርሰው ጉዳት ቀላል የማይባሉ ናቸውና ይህን ችግር ለመፍታት አዳዲስ ትራፊክን ጨምሮ የሰው ኃይል እጥረትን ችግር ለመፍታት እንደ ዞናችን ከሁሉም መዋቅር ከያንዳንዱ መዋቅር ሁለት ሰው መልምለን ከክልል ፖሊስ ኮሚሽን ጋር በጋራ በመነጋገር ዛሬ ስልጠና ለመስጠት ጀምረናል። ያው ይህ ስልጠና ለተከታታይ በ5 ቀን በፕራክቲካልም በፕራክቲስም የሚሰጥ ስልጠና ነው የሚሆነው። በተጨማሪም ከዚህ ቀደም በሀገር ደረጃ የወጡ አዋጆችና ደንቦች ተግባራዊ እንዲሆኑና የተጣለባቸውን ኃላፊነት በአግባቡ እንዲወጡ ክትትል እንደሚደረግም ምክትል ኢንስፔክተሩ ይናገራሉ። አንደኛ ያው ስልጠናዎች ላይ ፎከስ ያደረገው ምንድነው ስነ ምግባር ላይ ነው። አንድ የትራፊክ ፖሊስ ተቆጣጣሪ መንገድ ላይ ሲወጣ ምን አይነት ስነ ምግባር ሊኖረው ይገባል፣ እንዴት መቆጣጠር አለበት፣ እንዴት ማስተባበር አለበት። አንዳንዴ የእውቀት ችግር ሳይሆን አብዛኛው ትራፊክ ፖሊስ ላይ የታየ ያለው የአመለካከት ችግር ነው፣ የስነ ምግባር ችግር ነው። የተሰጠውን ተልዕኮ የተሰጠውን ኃላፊነት በአግባቡ ሊወጣ ይገባል። የተሰጠው አደራ የተሰጠው ኃላፊነት ከፍተኛ ነው። የሰው ህይወትን ነው የሚጠብቀው፣ የሰው ንብረትን ነው የሚጠብቀው። ስለዚህ ይሄ የተሰጠውን አደራ በአግባቡ እንዲወጣ ከስነ ምግባርን በጣም ፎከስ ያደረገ ስልጠና ይሰጣል። ከዚህ ውጪ የትራፊክ ደንብን በሚመለከት የወጡ አዋጆች አሉ። ይህን አዋጅ ያንዳንዱን አዋጅ ደንብ በአግባቡ ሰልጣኙ አውቆ ነገ ተግባራዊ እንዲያደርግ ውጤታማ ስራ እንዲሰራ ከማድረግ አኳያ ይሄም አዋጁ ላይ የስነ ምግባር ደንብ ላይ ግንዛቤ ላይ በሰፊ ስልጠና የሚሰጥ መሆኑን ነው። ለትራፊክ አደጋው መቀነስ ፖሊስ የሚያደርገውን ጥረት ሁሉም ባለድርሻ አካላት እንዲረባረብም ጥሪ አቅርበዋል። በከፋ ዞን የመንገድ ልማትና ትራንስፖርት መምሪያ ኃላፊ አቶ ዘመዴ እንዳርጌ የትራፊክ ቁጥሩን መጨመር ያስፈለገበትን ምክንያት ገልጸው ለትራፊክ አደጋ መከሰት አንዱ ምክንያት መሆኑንም ለጣቢያችን ተናግረዋል። ከቅርብ ጊዜ ወዲህ በተለይ በያዝነው በጀት ዓመት የመንገድ ትራፊክ አደጋው ቁጥር ጨምሯል። የሰው ህይወት እየጠፋ ነው። የንብረት ላይ ውድመት እየበዛ ነው። እዚህ ላይ ትልቁ መሰረታዊ ችግር ያው የተለያዩ ምክንያቶች ይቀመጣሉ። አደጋ የሚከሰትበት አካባቢ የመንገድ ሁኔታ አለ፣ የአየር ንብረት ሁኔታ አለ፣ ከግንዛቤ ጋር ተያይዞ የሚፈጠር ነገር አለ። ይሄ ሁሉ ተዳምሮ ብዙ ስራ ከትራፊክ ፖሊስ ከመንገድ ደህንነት ተቆጣጣሪዎች ይጠበቃል። ከዚህ አኳያ ተሽከርካሪ ቁጥር የሰው ቁጥር የጨመረውን ያክል የትራፊክ ፖሊስ ቁጥር ከጊዜ ወደ ጊዜ እየቀነሰ ነው የመጣው። በተለያየ በስነ ምግባር በተለያየ ምክንያት ከትራፊክ ተቆጣጣሪነት ወደ መደበኛ ፖሊስ እንዲቀየሩ የተደረጉም አሉ። ከዚህ አኳያ የትራፊክ ቁጥር መጠን አነስተኛ መሆን በተለይ ግንዛቤ ማስጨበጥ ስራ ለመስራት የመንገድ ዳር ምልክቶችን በሃይማኖት ተቋማት በትምህርት ቤት ሰፊ ስራዎችን መስራት እንዳንችል አንዱ ችግር ከመሆኑ አኳያ እንግዲህ ለትራፊክ አደጋው መከሰት ፋክተር ነው ብለን እንወስዳለን። አንድ ምክንያት ነው። ኃላፊው አያይዘው ትልቁ የዘርፉ ችግር ስነ ምግባር ጉድለት በመሆኑም ይህንን ለመቅረፍ በትኩረት የተሰራ መሆኑን ጠቅሰዋል። አንዱ ትልቁ ፓርት በትራንስፖርት መዋቅሩም በፖሊስ መዋቅሩም በኩል የመንገድ ትራፊክ ደህንነት ስራ ላይ ችግር ነው ብለን የምናየው ስነ ምግባር ነው። ከኢቲክስ ጋር ተያይዞ የሚታዩ ችግሮች ህዝቡም ያነሳል፣ እኛም ገምግመን ያገኘናቸው ነገሮች አሉ። አሁን እነዚህ ተመልምለው ሰልጥነው የሚገቡ የዚህ ፖርሽን ላይ በደንብ በሰፊ ይወያያሉ። ያስከተለውን አደጋ የሚወሰደውንም እርምጃ በደንብ እንዲያውቁት ይደረጋል። ከዛ በኋላ ወደ ተግባር ካሰማራን ይቀንሳል የሚል እምነት አለ። መምሪያው ከትራፊክ ፖሊሶች ጋር በመሆን አዋጆችና ደንቦችን ተፈጻሚ ለማድረግ እየተሰራ ሲሆን ለዚህም አስፈላጊውን ድጋፍ በማድረግ በቅንጅት እንደሚሰራም ተናግረዋል። ስልጠናው ከወረዳና ከተማ አስተዳደር መዋቅሮች ለተመለመሉ 33 የትራፊክ ፖሊስ አባላት እየተሰጠ ሲሆን ከነዚህም 11 ሴቶች ናቸው። ለ5 ተከታታይ ቀናት የሚሰጠው ይህ ስልጠና በተግባር የተደገፈ ልምምድ እንደሚኖረውም ከወጣው መርሃ ግብር ለመረዳት ተችሏል። የከተማዋ ነዋሪዎች በመሰረተ ልማት ስራ ላይ የሚያደርጉት ድጋፍ ከጊዜ ወደ ጊዜ እየጨመረ መምጣቱን የአውራዳ ከተማ አስተዳደር አስታወቀም።
ቀደም ሲል በከተማዋ የአደባባይ ግንባታን ጨምሮ የተለያዩ የልማት ስራዎችን በማህበረሰብ ተሳትፎ ማሳካት መቻሉን የተናገሩት የከተማው ከንቲባ አቶ ጥላሁን ወርቁ አሁን ደግሞ የከተማ አስተዳደር ህንፃ ማስገንባት ላይ መሆናቸውንም ገልጸዋል። በትብብርና በቅንጅት የተሻለ ስራ በከተማዋ የተሰራ ነው ያሉት አስተያየት ሰጪዎቹ ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል። በላቸው በላይ ነው። ከዚህ በፊት ነዋሪዎቹ በሚያደርጉት ድጋፍ የአደባባይ ስራ የመንገድ ዳር መብራትን ጨምሮ ሌሎች ልማቶች ሲሰሩ ቆይቷል። ባደረጉት ድጋፍ አበረታች ስራ መሰራቱን የተናገሩት የአውራዳ ከተማ ነዋሪዎች ድጋፋቸውን አጠናክሮ እንደሚቀጥሉ ተናግሯል። አሁን ደግሞ የከተማ አስተዳደሩን ህንፃ መስራት ላይ እንደሚገኙም ነው የገለጹት። ምን እናርግ 15 ክፍልና አንድ አዳራሽ ሰርታችሁ ለኛ ታስረክባላችሁ። ይሄን ደግሞ በጨረታ በመናምን ካልን ብዙ ነገሮች ስለሚኖሩ እናንተ በአካባቢያችሁ ዋጋ እንዲገለሰበት እንደምታሰሩ አስር ብሎ ለኛ ሰጡን። ይሄን አመጣን አስቆፈርን። በጣም ብዙ ቁፋሮ ብዙ ብር የሚያወጣ ነው። 26 ሺህ ብር ነው የጨረስ ነው። ሌሎች በሆነ 40-50 ሺህ ብር መሆኑ ነው እና በትንሽ ዋጋ ነው አሁን ይሄንን ያሰራና ያለ ነው። ይሄን ስራ ከጀመርነው 14 ቀናችን ነው። አሁን ድንጋይ ገዝተን ነበረ ዝናብ መኪና ስለማስገባ እንጂ አሁን ትንሽ ለጊዜ የቆመው በጣም ጥሩ ስራ ነበር የሰራና ያለ ነው። በቃ እውነቴን ነው። ከኛ በላይ ነው ከኋላችን ያለ ህዝብ ምን ላይ ደረሳችሁ? ምንድነው የሚያስፈልገውን እንጨት የሚያስፈልገውን ማቴሪያል ጠይቁን። ድንጋይ ምን ሰብረን እናዘጋጃለን። የኛ ቢሮ ነው። እኛ እንደዚህ ከሆነ ምንም ችግር የለም ብሎ አሁን በጣም ከኋላችን ህዝብ ተነሳስተን ያለ እኛም እንግዲህ በየአመራሮች ጋር አብረን ገብተን እኛ ፊቱንን ከነሱ ከጎናቸው ነው እና ያለውን ህዝብ ሰብስበን ለዚህ ይሄ ጎደለን ይሄን ያክል ብር ነው እንደውም እኛው የምናደርገው ምንድነው ይሄን ያክል ብር ነበረን ይሄን ያክል ስራ ሰርተናል ነው እና ይሁን ብለን ይሄን ስራ ልናስጨራ ነው ያሰብን ያለ ነው እና ህዝብም ከጎናችን ነው። የከተማ አስተዳደሩ ማዘጋጃ ቤት ኃላፊ አቶ ፍሩ አደመ በኩላቸው ከተማ አስተዳደሩ ህንፃ በተቀመጠው ዲዛይን መሰረት እንዲከናወን የሳይት ባለሙያ በመመደብ ክትትል ያደረገ እንደሚገኝም ተናግሯል። ከንቲባ ጽህፈት ቤት ግንባታ ያው ማዘጋጃ ቤቱ የራሱን አንድ ባለሙያ ሰጥቶ በባለሙያ ድጋፍ ታግዞ ዲዛይን የሰራውም የማዘጋጃ ባለሙያ ነው። አሁንም ቅየሳውን ሰርቶ ሙሉ ከማህበረሰቡ የተወከሉ ኮሚቴዎች ጋር እየሰራ ያለው የማዘጋጃ አንድ መሐንዲስ ነው። ያው ቀሪ ስራዎችን በጋራ በመተባበር እየሰራን ነው ያለነው። ልማቶቹ እንዲሟሉ የሚያደርጉት ድጋፍ ከጊዜ ወደ ጊዜ እያደገ መምጣቱን የገለጹት የአውራዳ ከተማ አስተዳደር ከንቲባ አቶ ጥላሁን ወርቁ የከተማ አስተዳደሩ ህንፃ መሰራት ላይ እንደሚገኝም ገልጸዋል። የአውራዳ ከተማ አስተዳደር ከማህበረሰቡ ጋር በጋራ የመስራት ሁኔታዎች በስፋት እየቀጠሉ ያሉበት ሁኔታ ነው የነበረው። ከዚህ ጋር በተያያዘ ቅድም ባያችሁት ልክ የከንቲባ ጽህፈት ቤት ግንባታ ለማስጀመር ቦታ ተረክቦ አሉ። ከቦታ ርክክብ ጀምሮ ሳይት ፕላን የግል ተሰርቷል። ከዛም አልፎ ዲዛይን ተሰርቶ አሁን ባያችሁት ደረጃ የአፈር ቆረጣና የግንባታ ማስጀመር ስራዎች እየጀመሩ ያሉበት ሁኔታ ነው በስፋት የሚታየው። ህንፃው እስከ 10 ሚሊዮን ብር ይጨርሳል የሚል ግምት ነው ያለው። ለኮንትራክተር ተዋውሎ ራሳቸው ናቸው የሰጡት። አሁን ባለን በእጃችን ባለው ገንዘብ ሰርተን ግንባታውን ትንሽ አንድ ምዕራፍ ከፍ ካደረግን በኋላ ወደ ታች ወርደን ደግሞ የህብረተሰብ ተሳትፎ ገቢ የማሰባሰብ ስራዎችን በጋራ እንሰራለን በሚል እኛ ያደራጀናቸው 12 ኮሚቴ አባላት ቀን በቀን ከኛ ጋር እየተናበቡ ስራዎችን እያስቀጠሉ ያሉበት ሁኔታ ነው የነበረውና እኛም በእነሱ ላይ ብቻ ሳንተው በቅርበት በአስተባባሪ ደረጃ ተነጋግረን በሀሳብ ደረጃ እነሱን እየደገፍን ያለንበት ሁኔታ ነው የነበረው። ከዛም አልፎ ደግሞ አንድ አመራር ሳይን አድርገን ይህን ስራ እስከ መጨረሻው ተከታትለው ከነሱ ጎን ሆኖ እንዲያሰራ በሚል በጋራ ተደጋግፈን እየሰራን ያለንበት ሁኔታ ነው የነበረውና አሁን ባለው ደረጃ ጅምር ስራዎች አሉ። እነዚህ ጅምር ስራዎች ደግሞ ቶሎ አልቆ ከዚህ ከነበርንበት አሮጌ ቢሮ ወጥተን ወደ ተሻለ ቢሮ በአጭር ጊዜ ውስጥ እንገባለን የሚል መተማመን ላይ ነው እየደረስን ያለ ነው። ይህን ስንተማመን ያው የመንግስትን በጀት ጉለት ሊሞላ የሚችል ማህበረሰብ ፈጥረናል ማለት ነው። ቀላል አይደለም። አንዳንድ ጊዜ ማህበረሰቡን በዚህ ደረጃ ይሄን ያክል ህንፃ ገንብተ ይሄን ያክል ብር አዋተህ ብሎ ለማለት መጀመሪያ አዌርነስ ያስፈልጋል። እኛም ያልነው የተለየ ነገር ስላለ ሳይሆን ሌሎች አካባቢዎች ላይ አንድ ከተማ እንዲያድግ የህብረተሰብ ተሳትፎ ወሳኝ ነው። የመንግስት በጀት ብቻ ሁሉ ጊዜ ያለውን የመሰረተ ልማት ጉለት ሊሞላ አይችልም በሚል ሂሳብ ነው እኛ ቀጥለን ያው እነሱም ይሄን ሀሳባችንን ተቀብለው እስከ ዛሬ በዚህ ደረጃ ያለው ነገር አለና ቀጣይም ቢሆን የተለያዩ ስራዎችን እኛ ጎን ሆነው እንደሚደግፉ ማህበረሰባችንን ተስፋ አድርገን እየሰራን ያለንበት ሁኔታ ነው የነበረው። በጎነትና አብሮነት ሁሉንም ማህበረሰብ ባካተተ መልኩ መካሄድ ከቻለ ውጤቱ ያማረ እንደሚሆን ተገለጸ። ይህም የተባለው በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የ2016 ዓመተ ምህረት የክረምት ወራት የበጎ ፈቃድ አገልግሎት ማስጀመሪያ
መድረክ በተካሄደበት ወቅት ነው። ማርሼስ ሲፉ ተጨማሪ ያለው የበጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብሩን በንግግር የከፈቱት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት አደረጃጀት ዘርፍ ኃላፊ አቶ በላይ ተሰማ በንግግራቸው እንዳነሱት የዘንድሮው የበጎ ፍቃድ አገልግሎት የተሳካ እንዲሆን ሁሉን አቀፍ ርብርብ ማድረግ አስፈላጊ ነው ብለዋል። የበጎነት ተግባር ዘር፣ ብሔር፣ ሃይማኖትና ጎሳ ማይለይ ነው ያሉት የክልሉ አደረጃጀት ዘርፍ ኃላፊው ክልል አቀፍ ማስጀመሪያ መርሃ ግብሩ ላይ ታች ስንወርድ ለምናከናውናቸው ተግባራት ማነሳሻ ይሆናል ብለዋል። በማስጀመሪያ መርሃ ግብሩ የ2015 ዓመት አፈጻጸም ሪፖርት ቀርቦ የተገመገመ ሲሆን ከተመዘገበው ጠንካራ ጎን በመማር የ2016 ዓመተ ምህረት ውጤታማ ስራ መነሳሳት ይፈጥራል ተብሏል። በማስጀመሪያ መርሃ ግብሩ የ2016 ዓመተ ምህረት አጠቃላይ የስራ እቅድ የቀረበ ሲሆን ለውጤታማነቱ በምን መልክ መሰራት እንዳለበት በመድረኩ ተነስቷል። በክረምት በጎ ፍቃድ አገልግሎት መሰራት ያለባቸው ጉዳዮች ተለይቶ ትኩረት ተሰጥቶ መሰራት እንዳለባቸው በመድረኩ የተነሳ ሲሆን ሁሉም ዞኖች ይህን ተግባራት በመውሰድ ለውጤታማነቱ መረባረብ አለባቸው ተብሏል። የተጀመረውን የበጎ ፍቃድ ስራ ውጤት አልባ ለማድረግ የሚንቀሳቀሱ አካላት እንዳሉ የተገለጸ ሲሆን ለነዚህ ትኩረት ሳይሰጡ በጎ ስራዎችን ማከናወን አስፈላጊ ነው ተብሏል። በመጨረሻም የበጎ ፍቃድ አገልግሎት ሁሉንም ማህበረሰብ ባካተተ መልኩ መከናወን ከቻለ ውጤቱ ያማረ ስለሆነም ለዚህም ተግባራት ሁሉም የበኩሉን አስተዋጽኦ እንዲያደርግ በመድረኩ ተነስቷል። ኢትዮጵያ ከቻይና ጋር ያላትን የቆየ ግንኙነትና ትብብር በሁሉም ዘርፍ አጠናክራ እንደምትቀጥል በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አህመድ ፋራህ ገለጹ። በአቶ አህመድ ፋራህ የተመራ ልዑክ ቡድን ከሰኔ 9 እስከ ሰኔ 12 2016 ዓ.ም በሚካሄደው ወርልድ ማጆሪቲ ፎር መልቲፕላር ኦርደር በሚል መሪ ቃል በሩሲያ ቪላዲቮስቶክ በሚካሄደው ዓለም አቀፍ የፖለቲካ ፓርቲዎች ፎረም ላይ በመሳተፍ ላይ ይገኛሉ። ከዚያ ለተገኘው ዘገባ ሲሆን ታደለም በውይይታቸው ላይ አቶ አደም ቻይና በኢትዮጵያ ልማት ላይ ጠንካራ የኢኮኖሚ አጋር ሀገር መሆኗን አስረድተው በርካታ የቻይና ኩባንያዎች በኢትዮጵያ እየሰሩ እንደሚገኙም ገልጸዋል። ከፎረሙ ጎን ለጎን አቶ አደም ፋራህ ከቻይና ኮሚኒስት ፓርቲ የዓለም አቀፍ ዘርፍ ሚኒስትር ሊዩ ጂንጃሆ ጋር ተወያይተዋል። ኢትዮጵያ በተለያዩ ጊዜዎች ባጋጠሟቸው ፈተናዎች ሁሉ ቻይና የማይናወጥ አቋም ይዛ እያደረገች ላለችው ድጋፍ ያመሰገኑት አቶ አደም በሁሉም ሀገራት መካከል ያለው የፖለቲካ ወዳጅነትም ተጠናክሮ እንደሚቀጥል ገልጸዋል። ኢትዮጵያ በዲፕሎማሲው ዘርፍ ከፍተኛ ሚና ባለው ብሪክስ አባል ሀገር ለመሆኗ ያደረገችው ዲፕሎማሲያዊ ጥረት እንዲሳካ የቻይና ኮሚኒስት ፓርቲና መንግስት ላደረጉት ድጋፍም አቶ አደም ምስጋና አቅርበዋል። አያይዘውም ኢትዮጵያ ከቻይና ጋር ያላትን ስትራቴጂያዊ አጋርነት ወደ ላቀ ደረጃ ለማድረስ እንደሚሰራ ገልጸው ሊዩ ጂንጃሆን ጨምሮ የቻይና ኮሚኒስት ፓርቲ አመራሮች ኢትዮጵያን እንዲጎበኙ ጋብዘዋል። ሊዩ ጂንጃሆ በበኩላቸው ኢትዮጵያ የብሪክስ አባል በመሆኗ የእንኳን ደስ ያላችሁ መልእክታቸውን አስተላልፈው ቻይና ከኢትዮጵያ ጋር ያላትን የቆየ ግንኙነትና ትብብር አጠናክራ እንደምትቀጥልም ገልጸዋል። ኢትዮጵያ የአፍሪካ ህብረት በመሆኗም ቻይና ከኢትዮጵያም አልፎ ከአፍሪካውያን ጋር ለሚኖራት ትብብር ቁልፍ ሚና እንዳላት አስረድተዋል። በመሆኑም የሁለቱን ሀገራት የቆየ ትብብር ከማሳደግ ባለፈ የፓርቲ ለፓርቲ ግንኙነቱን በልምድ ልውውጥ፣ በስልጠና ፕሮግራሞችና በአቅም ግንባታ ዘርፎም አጠናክሮ መቀጠል እንደሚገባም ገልጸዋል። ከዚህም ባለፈ በንግድና ኢንቨስትመንት ያለውን የሁለትዮሽ ግንኙነት ለማሳደግ ቻይና በትኩረት እንደምትሰራ ገልጸው በቤልት ኤንድ ሮድ ኢኒሼቲቭ ትብብር የተገነባውን የአዲስ አበባ ጅቡቲ የባቡር መስመር በአብነት ጠቅሰዋል። ሚኒስትሩ በመጨረሻም በመጪው ጥቅምት በሚካሄደው የቻይና አፍሪካ መድረክ ላይ የኢትዮጵያን ልኡካን እንዲገኙ ግብዣ ማቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። ክቡራትና ክቡራን ተመልካቾች ለዛሬ ከክፋ ቴሌቪዥን ያዘጋጀናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ዝግጅቶች ጋር ቆይታ እንድታደርጉ ጋበዝኩ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ